እንኳን ወደ ቴሃና የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ሰላም እንዴት ናችሁ? እኔ ሃና እባላለሁ። እኔ ሊና ነኝ። እኔ ሮቤል ነኝ። ይሄ ቴሃና ነው። እንኳን ወደ አራተኛ ኤፒሶዳችን በሰላም መጣችሁ። እሺ ሰብስክራይብ አድርጉ ጋይስ፣ ፎሎም አድርጉ ቲክቶክ ላይ የምታዩት ከሆነ። ይሄኛው this is አራተኛ ኤፒሶዳችን። ከዚህ በኋላም ብዙ ኤፒሶዶች ይቀጥላሉ። ከዛ አናረፍድም። ከዚህ በኋላ ፖስት ስናደርግ በጣም ይቅርታ፣ ባለፈው ፖስት ኮንሲስተንሲ is key ይላል ነጭ ሲተርት። ከዚህ በኋላ ምንም አይነት እንደዚህ አይነት ነገር አይፈጠርም። በቀጥታ ወደ ስቶሪው እንገባለን። የዛሬው ሲዝን 1 ኤፒሶድ 4 አንደኛው ታሪካችን። አሁን ድዋይ ስቲክ ፕሊንግስ። እሺ አመሰግናለሁ። የመጀመሪያው ስቶሪያችን ከዴንቨር ነው። ስቴት ገብተናል፣ ከአሜሪካ የተላከ ያለው። እሺ it's kind of creepy, so እንዴት ከነጠቆራ ጋር እንደማስኬደው አላውቅም፣ ግን I'll try my best። እሺ የታሪኩ ባለቤት ፊሊፕ ፒተርስ ይባላል። እኚህ ሰውዬ በጡረታ ላይ የነበሩ አንድ አዛውንት ሲሆኑ መኖሪያ ቤታቸው ዴንቨር በሚገኘው መኖሪያ ቤታቸው ውስጥ በጭካኔ ተገደሉ። አዛውንቱ ብቻቸውን ይኖሩ የነበረ ሲሆን ቤቱ ግን ሙሉ በሙሉ ከውስጥ ተቆልፎ ነበር የተገኘው። he live alone ግን ሞቶ ቤቱ ተቆላልፎ ነበር which is weird። በሩ ወይም መስኮቱ ተሰብሮ አልተገኘም። እንዲሁም ከቤቱ ውስጥ የተሰረቀ ምንም አይነት ነገር አልነበረም። ለዛም ፖሊሶቹ በነገሩ በጣም ግራ ተጋብተው ነበር። የፊሊፕ ባለቤት ሄለን በቤቱ ውስጥ ብቻዋን ለመኖር እጅግ በመፍራቷ ወደ ልጇ ቤት ሄደች። በዚህም ምክንያት ቤቱ ባዶውን ቀረ። ነገር ግን ብዙም ሳይቆይ ጎረቤቶቹ እንግዳ የሆኑ ነገሮችን ማስተዋል ጀመሩ። ኦኬ በእኩለ ሌሊት የመብራት ብልጭታ ማየት፣ የመጋረጃ መናወጥ ወይም በቤቱ ውስጥ የኮቴ ድምፅ መስማት የተለመደ ሆነ። ፖሊሶቹ ቤቱን ደጋግመው ቢፈትሹም ፍንጭ ሊሆን የሚችል ምንም አይነት ነገር ማግኘት አልቻሉም። ከወራት በኋላ ቤቱን እንድታናፍስ የተቀጠረች አንዲት የቤት ሰራተኛ የቤቱ መቀርቀሪያ ሲከፈት ሰማች። ዞር ስትልም በረንዳው ላይ የገረጣና አጽም የመሰለ ሰው ቆሞ አየች። ነገር ግን ሰውየው በአይኗ እያየችው ድንገት እንደ ጉም በኖ ጠፋ። እያየችው ነው ብንን ብሎ የጠፋው። ምስኪን የቤት ሰራተኛ እግዚአብሔርን for years traumatized ሆናለች። በመጨረሻም ጁላይ 1942 ላይ ፖሊሶች በቤቱ ዙሪያ በጥበቃ ላይ ሳሉ በሁለተኛው ፎቅ ላይ ድምጽ ሰሙ። በፍጥነት ወደ ውስጥ ሲገቡም በአንድ ክሎዜት ጣሪያ ውስጥ ወዳለው ጠባብ ቀዳዳ የሚገቡ እግሮችን አዩ። ክሎዜት ውስጥ ያለ ቀዳዳ አለ፣ ልክ ወደ ላይ አይ ቲንክ እየጠፋ እያመለጠ ስትሬንጀር ቲንግስ ላይ የሚወጡት ነገር አለ ወደ ላይ። ያ ቀዳዳ አየር ወደማያስገባውና እጅግ ጠባብ ወደ ሆነው የጣሪያ ክፍል ወይም አቲክ የሚወስደው መሸሸጊያ ነበረ። ኦኬ አቲክ አለው። ኦኬ እዛ ውስጥ ቴዎዶር ኮኒስ የተባለ ሰው አገኙ። ዋው ሰው አገኙ። ቤታቸው ውስጥ ሰው አገኙ። የአዛውንት የሞተበት ቤት ውስጥ ሌላ ሰው አገኙ። ግድያው ከመፈጸሙ ከ9 ወራት በፊት በስርቆት ነው ሊሰርቅ ነው ወደ ቤት የገባው። ከዛን ጊዜ ጀምሮ በዛች ጠባብ የጣሪያ አቲክ ውስጥ ብቻውን እየኖረ ነበረ። ማታ ማታ እንደ መንፈስ እየወረደ የተራረፉ ምግቦችን ይበላና የፊሊፕን መጽሐፎች ያነብ ነበረ። አንድ ቀን ምሽት ፊሊፕ በድንገት ሲደርስበት ቴዎዶር ገደለውና ወዲያውኑ ወደ ጣሪያው መሸሸጊያ ተመልሶ ገባ። ኦ ማይ ጋድ። በወቅቱ የመገናኛ ብዙሃን ዴንቨር ስፓይደርማን የሚል ቅጽል ስም ሰጥተውት ነበረ። that's insane። ተንጋለኛ እንደ ሀበሻ አቲክ የለንም፣ ትልቅ ቤት የለንም። that's kind of scary። ምንም አይልማ። አረ it's so scary። ለኔ አሁን አሳሰበኝ። አንቺ ሪያሊስቲክ ነገር ነው የሚያስፈራሽ ማለት ነው። ይሄ አሁን ለኔ አላሳፈረኝም። አላስፈራኝም። ማርያም በይ ያስፈራሽ። ሁለተኛው ስቶሪያችን ከዚህ አትልም። እሺ ይላሉ። ይቅርታ ወደ ሁለተኛው ስቶሪያችን ገብተናል። ከስማም ጥፍርሽ ሲያምር ማርያም በይ ማርያም በይ እቺኛው እንደዚህ ነገር thank you
ሁለተኛው ስቶሪያችን እሺ ይሄኛው ስቶሪ ከሌሊቱ 10 ሰዓት ሲሆን የሚደወለው ስልክ ነው። ሁልጊዜ ለአንድ ሳምንት ሙሉ ስልኬ ከሌሊቱ 10 ሰዓት ከ4 ሲል ይደወላል። ምንም ኖ ኮለር አይዲ። ከዛ ጸጥ ይላል። ሳነሳው ላይክ ጸጥ ይላል። ከዛ 8ኛው ምሽት ላይ አነሳሁት። ከዛ የሚተነፍስ ድምጽ ሰማኝ። የሚተነፍሰው ድምጽ ምን አለኝ? you're finally awake አሁን ተነስተሻል። በስተመጨረሻም ተነስተሻል። ከዛ ማን ነው ብዬ መለስኩኝ። ድምጹ ከሌላ ታይምላይን አንቺን ለማግኘት እየሞከርኩኝ ነበረ። I've been trying to reach you from the other timeline። ከዛ ላይኑ ዲስኮኔክትድ ሆነ። በቀጣዩ ቀን ስልኬን ቼክ ሳደርገው ምንም አይነት የፎን ሪኮርድ አልነበረም። just no incoming calls ምንም ነገር አልነበረም። not a single one። okay ከሌላ ታይም ላይ ነው ሪች ለማድረግ እየሞከሩ የነበሩት እዚህኛው ስቶሪ ላይ። do you guys believe in time travel ምናምን stuff? no እኔ ግን አምናለሁ። እሺ ጎበዝ ባትማን መሆን ይመስለኛል። በሌላ ሀብታምና ረጅም አረዳሽን ቀጥ እሺ የመጨረሻ ስቶሪያችን ናት እቺ። ኦኬ the empty passenger ባዶ የነበረው ፓሴንጀር። እሺ ፓሴንጀር ሲት ላይ ማንም አልነበረም። ትላልቅ ሎንግ ዲስታንስ ትራኮች ትላልቅ ተሳቢ መኪኖች አሉ አይደል? እንደዛ መኪኖችን ነው የምነዳው። ከሌሊቱ 7 ሰዓት ላይ የሆነ ቀን ኢምፒቲ ሮድ ላይ ሂችሃይከር ያነሳል። he looked ኖርማል ነው ሰውየው። ከዛ የሰላሳዎቹ መሀል ላይ ያለ ሰውዬ ነው። ከዛ ለ2 ሰዓታት ያክል እያወራን መንገዱን እየተጓዝን ነበረ። ከዛ ስለ ልጁ ስለ ሚስቱ ምናምን የተለያዩ ስቶሪዎችን እየነገረኝ ነበረ። ከዛ ምን ብሎ ጠየቀኝ? ስንተኛው ዓመተ ምህረት ነው ብሎ ታይም ትራቭል ያደረገ ሰውዬ ሳይሆን አይቀርም። ስንተኛው ዓመተ ምህረት ነው ብሎ ጠየቀኝ። ሳኩኝና 2025 አልኩት። ከዛ ጸጥ አለ። then he said ጸጥ አለና ይሄ ሊሆን አይችልም አለ። ከዛ አየው ሰውየውን ከዛ በጣም የደነገጠ ፊት እንደሆነ ያስታውቃል። አየሁትና ዞር ብዬ የደነገጠ ሰውዬ እንደሆነ ያስታውቃል። ከዛ ተመልሼ መንገዴን ምነዳውን መንገድ ማየት ጀመርኩኝ። ከዛ ድጋሜ ላዋራው ስዞር ምንም ነገር አልነበረም፣ ሰውዬው አልነበረም። it was empty ግን አየሩ በቃ it was warm ሰው እንደነበረበት አይነት ፊሊንግ። ከዛ ቀጣይ ታውን ላይ ስደርስ አቆምኩትና ጋዝ ስቴሽን ኦነሩ የሆነ ኒውስፔፐር አሳየኝ። ኦ ማይ ጋድ ያሳየኝ ኒውስፔፐሩ ላይ ያሳየው ሰውዬ was መኪና ውስጥ የነበረው አጠገቡ የነበረው ሰውዬ። ከዛ ስቶሪው ላይ ምን ይላል? ይሄ ሰውዬ በመኪና አደጋ ሃይዌይ ላይ በ1986 የሞተ ሰውዬ ነበረ። ታይም ትራቭል አድርጎ ነው። ታይም ትራቭል ሳይሆን ጎስት ሊሆን ይችላል። ምክንያቱም ኦልሬዲ ሞቷል። ለምን what year is it ብሎ ጠየቀው ታዲያ። ከዛ he looked በጣም flabbergasted 2025 ነው ሲል ወይም ታይም ትራቭል አድርጎ ይሄ ሰውዬ ወደ 2025 ከዛ ተመልሶ 86 ላይ ተመልሶ ሞቷል። ሜቢ ኒውስፔፐሩን ቢያየው ኖሮ ግን ላይሞት ይችል ነበረ። ምክንያቱም የዛን ቀን ላይ ከቤቱ አይወጣም ነበረ። ትን ብሎስ ቢሞትስ አትሊስት በዛ ሲቹዌሽን አይሞትም ነበረ። ኦፍ ኮርስ መሞት ከነበረበት እኮ መሞቱ አይቀርም። ስናል ላይክ he can run away ከሞት ግን እሺ የዛሬዎቹ ስቶሪዎች እነዚህ ይመስሉ ነበረ። ከዚህ በኋላ ስቶሪዎች ስትልኩልን በቻላችሁት መልኩ የሆነ ረዘም ያሉ ኦተንቲክ የሆኑ በተለይ የሀበሻ ስቶሪዎች ቢሆኑ በጣም አፕሪሺየት እናደርገዋለን። እባካችሁን I'm pretty sure ብዙ አይነት ስቶሪ አለ out there just the right audience ላይ እንትን ስላላለን ነው። ግን የምትልኩት እንደዛ ቢሆን በጣም ደስ ይለናል። ቪዲዮዎቻችንን ስለምታዩ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አፕሪሺየት እናደርጋለን። ይመቻችሁ። ባይ ቻው። ቆይ I don't know. Subscribe.